I, Zohran Kwame Mamdani, Zohran Kwame Mamdani, do solemnly swear ዞህራን መምዳኒ የኒውዮርክ ከተማ ከንቲባ ሆኖ በቁርአን ቃለ መሐላ ፈጸመ። አዲሱ የኒውዮርክ ከተማ ከንቲባ ዞህራን መምዳኒ አዲስ ዓመት መባቻ ላይ በቁርአን ቃለ መሐላ ፈጽሟል። መምዳኒ በእስልምና ቅዱስ መጽሐፍ ቃለ መሐላ የፈጸመው የመጀመሪያ የኒውዮርክ ከተማ ከንቲባ ሆኗል። የ34 ዓመቱ ዲሞክራት ከከተማ አስተዳደሩ ህንጻ አቅራቢያ በሚገኘው የባቡር ጣቢያ ውስጥ እኩለ ሌሊት እንዳለፈ ቃለ መሐላ ፈጽሞ በይፋ የኒውዮርክ ከተማ ከንቲባ ሆኗል። I, Zohran Kwame Mamdani, do solemnly swear that I will support the Constitution of the United States, the Constitution of the United States, the Constitution of the State of New York, and the Charter of the City of New York, and that I will faithfully discharge the duties of the office of the Mayor of the City of New York, according to the best of my ability. So help me God. Congratulations, Mr. Mayor. ማምዳኒ ከዚህ ቀደም መጽሐፍ ቅዱስ ላይ ቃለ መሐላ ከፈጸሙ ከንቲባዎች በተለየ ቁርአንን በመጠቀም ቀዳሚው ሲሆን አልፎም የመጀመሪያው ደቡብ እስያዊና አፍሪካ የተወለደ የኒውዮርክ ከተማ ከንቲባ ሆኗል። አወዛጋቢው ሶሻል ዲሞክራት የግዙፏን ኒውዮርክ ከተማ ከንቲባ ለመሆን እጩ ሆኖ ሲቀርብ በመላው ሀገሪቱ መነጋገሪያ ሆኖ ነበር። ፕሬዝዳንት ዶናልድ ትራምፕ ማምዳኒ እጩ ሳለ መራጮች ድምጻቸውን እንዳይሰጡት በይፋ ቢጠይቁም ከተመረጠ በኋላ ወደ ዋይት ሃውስ ጠርተው እንዳናገሩት ይታወሳል። 10, 9, 8, 7, 6, 5, 4, 3, 2, 1. አሜሪካ ወደ 40 የሚጠጉ የአፍሪካ አገራትን ጨምሮ በሌሎች ላይ ያሳለፈችው ሙሉ የቪዛና የጉዞ እገዳ ከዛሬ ጀምሮ ተግባራዊ መሆን ይጀምራል። ኤርትራን ጨምሮ አሜሪካ የጉዞ እገዳ የጣለችባቸው ሀገራት ላይ ከዛሬ ጀምሮ ተግባራዊ ይሆናል። የአሜሪካ መንግስት ከወራት በፊት ኤርትራንና ሶማሊያን ጨምሮ በበርካታ አገራት ዜጎች ላይ የጉዞ እገዳ የጣለው በአገራቱ ውስጥ ባለ ደካማ የዜጎች ምዝገባና መረጃ አያያዝ እንዲሁም በርካቶች አሜሪካ ከሄዱ በኋላ ለረጅም ጊዜ በመቆየትና እዚያው በመቅረታቸው ነው። ይህ እርምጃ የአሜሪካንን ደህንነት ለመጠበቅ መሆኑን የገለጸው ዋይት ሃውስ ከ54ቱ የአፍሪካ አገራት ወደ 40 የሚጠጉት ላይ እገዳ ጥሏል። የአሜሪካ ባለስልጣናት እንደሚሉት ይህ በመላው ዓለም በሚገኙ አገራት ላይ የተጣለው የቪዛና የጉዞ እገዳ አገራቱ አሳማኝ መሻሻል እስኪያሳዩ ድረስ በስራ ላይ ይቆያል። አንዳንድ የአፍሪካ አገራት የአሜሪካ ውሳኔውን በመቃወም ወደ አገራቸው በሚመጡ የአሜሪካ ዜጎች ላይ ተመሳሳይ እገዳ መጣላቸውም ተሰምቷል። የምዕራብ አፍሪካ አገራት የሆኑት ማሊና ቡርኪና ፋሶ አሜሪካውያን ወደ ሀገራቸው እንዳይገቡ የጉዞ እገዳ በመጣል የአጸፋ ምላሽ ሰጥተዋል። በስዊዘርላንድ በአዲስ ዓመት ዋዜማ በመዝናኛ ስፍራ በደረሰ የእሳት አደጋ በርካቶች ሞቱ። በስዊዘርላንድ በመዝናኛ ስፍራ በደረሰ የእሳት አደጋ በርካቶች ሕይወታቸው ሲያልፍ ከ100 በላይ ሰዎች ጉዳት ደረሰባቸው። በደቡባዊ ስዊዘርላንድ በሚገኝ የመዝናኛ ስፍራ በአዲስ ዓመት ዋዜማ በተነሳ እሳት በርካቶች ሕይወታቸው እንዳለፈ ከመገለጹ ውጪ በትክክል ምን ያህል ሰዎች እንደሆኑ የማይታወቅ መሆኑም ተገልጿል። የስዊዘርላንድ ፖሊስ ሐሙስ ማለዳ በሰጠው መግለጫ የሟቾችን ቁጥር ለማወቅ ተጨማሪ ምርመራ እንደሚያስፈልግ አስታውቋል። የጣሊያን የውጭ ጉዳይ ሚኒስቴር የስዊዝ ፖሊስን በመጥቀስ 40 ሰዎች መሞታቸውን ተናግሯል። ጉዳት ከደረሰባቸው 100 ያህል ሰዎች መካከል አብዛኞቹ በእሳት መቃጠላቸውን የስዊዝ ባለስልጣናት አሳውቋል። ጉዳት የደረሰባቸው ሰዎች በአቅራቢያው ወደሚገኙ ሆስፒታሎች ሲወሰዱ 10 ሄሊኮፕተሮች፣ 40 አምቡላንሶችና ከ150 የሚልቁ የአደጋ ጊዜ ሰራተኞች መሰማራታቸውን ባለስልጣናት ተናግረዋል። የሟቾችን ማንነት ለመለየትና በፍጥነት ለቤተሰቦቻቸው አስክሬኖቻቸውን ለማስረከብ ጥረት እየተደረገ ነውም ተብሏል። በስዊዘርላንድ የጣሊያን አምባሳደር የሞቱትን ሰዎች ማንነት ለመለየት ሳምንታት ይወስዳል ብለዋል። ከሞቱት መካከል የተለያዩ አገራት ዜጎች እንደሚገኙበት የተገለጸ ሲሆን የፈረንሳይ መገናኛ ብዙሃን ቢያንስ 2ቱ ፈረንሳውያን እንደሆኑ ተናግሯል። የፈረንሳይ አጋርነትና የወንድማማችነት ድጋፍ አይለያቸውም ሲሉ መልእክታቸውን አስተላልፈዋል። 10, 9, 8, 7, 6, 5, 4, 3, 2, 1. I, Zohran Kwame Mamdani,
do solemnly swear that I will support the Constitution of the United States, I will support the Constitution of the United States, the Constitution of the State of New York, the Constitution of the State of New York, and the Charter of the City of New York, and the Charter of the City of New York, and that I will faithfully discharge the duties of the office of the Mayor of the City of New York according to the best of my ability. So help me God. So help me God. Congratulations, Mr. Mayor.